የ3 የ6 እና የ9 ሚስጥር ካወቃችሁ የምትፈልጉትን ነገር ማሳካት ትችላላችሁ ይለናል የዓለማችን አንደኛው ሳይንቲስት ኒኮላ ቴስላ። 3 6 እና 9 ምንድናቸው? ከ3 ውጪ ያሉት ቁጥሮች ማለትም 1 2 4 5 7 እና 8 ዩኒቨርሳችን በሚመራበት ኮስሞሎጂካል ፓተርን ውስጥ እየተደጋገሙ ይሄዳሉ። ለምሳሌ አንድን ቁጥር ከራሱ ጋር መልሰን ስንደምር ማለትም 1 ሲደመር 1 2 2 ሲደመር 2 4 4 ሲደመር 4 8 እያልን በምንሄድበት ጊዜ 3 6 እና 9ን ማግኘት አንችልም። እንደገናም ደግሞ አንድን ቁጥር ከራሱ ጋር እያባዛን በምንሄድበት ጊዜ 3 6 እና 9ን አናገኝም። እናም ኒኮላ ቴስላ እነዚህ ሶስቱ ሚስጥራዊ ቁጥሮችን ወደ እውነተኛው ዓለም ሲያመጣቸው ለምሳሌ አንድ ሰው በትምህርቱ ጎበዝ መሆን ከፈለገ ወይም ደግሞ የፈለገውን ነገር ማሳካት ከፈለገ ያንን ነገር ጠዋት ላይ 3 ጊዜ አጀንዳው ላይ መጻፍ አለበት። እንደገናም ከ8 ሰዓት በኋላ መልሶ የሚፈልገውን ነገር 6 ጊዜ መጻፍ አለበት። እንደገናም ከ8 ሰዓት በኋላ የሚፈልገውን ነገር ደጋግሞ 9 ጊዜ መጻፍ አለበት ይላል። ይህ የኒኮላ ቴስላ ማኒፌስቴሽን ብዙ ታዋቂ ሰዎች ሞክረውት የሚፈልጉትን ነገር እንዳገኙ ተናግረዋል። እናንተ ስለዚህ ሐሳብ ምን ትላላችሁ? ኮሜንት ላይ ጻፉልኝ ባይ